ተብዬ ልጄ ተሰደበ። ምን ስላረኩ? እኔ ምን አድርጌ? ህዝቤን ነው ያገለገልኩት። ብዙ የታመሙ ሰዎች እንዲታከሙ ነው ያደረኩት። ብዙ ድምጻቸው የታፈነ ሰዎች ድምጻቸው እንዲሰማ ነው ያደረኩት። መልካም ነው የሰራሁት። መልካም መስራት እንዲያስከፍላል ዋጋ። ተመልከቱ፣ ልጄን ሲሰድቡ እዩ። ልጄን ይረገጣል ደግሞ ለደንቆሮ ልጅዋ ማይሰማ ገና በቤቷ እኮ ይኸውልሽ፣ ይረገጣል ደግሞ ይህን አለሚስ እንዲሰማል ይፈልጋሉ። አለቀፋም። እኔ ራሴ ሴቭ አድርጌዋለሁ ስልኬ ላይ እድሜ ልኬን እንዳስታውሰው መቼም በህይወቴ እስከምሞት እንዳረሰው ነው። ማይሰማ ገና በቤቷ እኮ ይህንን የኢትዮጵያ ህዝብ ይስማ፣ ስሙ። እኔ ኢትዮጵያዊ አይደለሁም። ለደንቆሮ ልጅዋ ማይሰማ ገና በቤቷ እኮ ይኸውልሽ፣ ይረገጣል ደግሞ ለደንቆሮ ልጅዋ ማይሰማ ገና በቤቷ እኮ ይኸውልሽ፣ ይረገጣል ደግሞ ለደንቆሮ ልጅዋ ማይሰማ ገና በቤቷ እኮ ይኸውልሽ፣ ይረገጣል ገና ይረገጣል ለዚህ ለደንቆሮ ለማይሰማ ልጇ። ሰማችሁልኝ? አንድ ጊዜ ሁላችሁም ስሙልኝ። ምን አለ መሰለሽ፣ ሁለት ነገር ብቻ ልንገርሽ አቡዬ። እስከ ህይወት ማስከፈል ድረስ የሚያደርግ ነገር አለ። ምናልባት ሳይመንን እኔ በአካል አይቼዋለሁ። እጅግ በጣም ብሬቭ የሆነ ልጅ፣ በጣም ተጫዋች፣ በጣም ብዙ ነገር